ዱባይ ላይ ስትመጡ የሞባይል ካርድ እንዴት እንደምትሞሉ ላሳያችሁ። አሁን እኔ ባለሁበት አካባቢ ላይ የሞባይል ካርድ እንዴት እንደምሞላ ላሳያችሁ እንሂድ። በነገራችን ላይ ይህን ቪዲዮ እየሰራሁ ዩኤ ላይ ዝናብ ዘንቧል። ዩኤ ላይ ዝናብ መዝነብ ማለት በጣም አስደናቂ ነገር ነው። በነገራችን ላይ እንደ ብርቅ ነው የሚታየው። እኛ ሀገራችን ላይ ምንም አይደለም፣ እዚህ ግን በጣም ብርቅ ነው። ዝናብ በየቦታው መዝነብ ራሱ አንዳንዱ ቲክቶክ ላይ ፖስት እያደረገ ነው። ዝናብ በቃ በዝናብ እየተጫወተ ብርቅ ነው። ምክንያቱም እዚህ ሙቀታማ ሀገር ላይ ነው። እኔም እዚህ ጋር ጃምፕ እናድርግና የሞባይል ካርድ እንዴት እንደምንሞላ እኔው። የሞባይል ካርድ በነገራችን ላይ ዩኤ ላይ በብዛት እንደዚህ አይነት ማሽኖች ናቸው። ይሁት ይኸውና፣ እንደዚህ አይነት ማሽን ነው የምታዩት። አሁን እዚህ ጋር ማሽን ላይ ሁለት አሉ። በነገራችን ላይ አንደኛው እዚህ ጋር እንደምታዩት ኢቲሳላት፣ ሌላኛው ደግሞ ዱ ነው። ዱ አለ። እነዚህ ናቸው ሪቻርጅ የምታረጉት ማለት ነው። ማሽኖቹ ይሁት ይሄን ማሽን ነው እንደምታዩት፣ እነዚህ ማሽን ናቸው። አሁን ኢቲሳላት ከፈለጋችሁ ይኸውና፣ ኢቲሳላት ይኸውና። እዚህ የዱም ከፈለጋችሁ እዚህ ጋር አለ የዱ ፔይ ዋሌት የሚል አለ። ይሄ ግን ሪቻርጅ ለማድረግ ስትፈልጉ ይኸውና ዱ የሚለውን ሪቻርጅ ከፈለጋችሁ ሪቻርጅ ሞር ክሬዲት ትሉትና ስልክ ቁጥራችሁን ታስገቡና ሪቻርጅ ማድረግ ትችላላችሁ። እሱን ባክን በለው እንመለስ። ቢልም ከፈለጋችሁ እዚህ ጋር ቢል ኢቲሳላትም እንደዛው ነው፣ ብዙ ልዩነት የለውም። ግን በዚሁ ማሽን ራሱ ወደ ኢትዮጵያ ራሱ መላክ ትችላላችሁ። ይኸውት አሁን ከፈለጋችሁ እዚህ ጋር ኢንተርናሽናል የሚለውን ትጫናላችሁ፣ ወይ ደግሞ እዚህ ጋር ሰርችን የሚለው አለ። እሱን ትጫኑና ኢትዮጵያ የሚል እዚህ ጋር መጻፍ ነው። ኢትዮጵያ ያው እንደምታዩት ኢትዮ ቴሌኮም የሚል አለ። እዚህ ጋር እንደምታዩት ይሁት 1 2 3 4 አለ። እንደምታዩት ባክ እንለዋለን። ከዛ እዚህ ጋር ኢንተርናሽናል የሚለውን የምንጫነው፣ ከዛን አፍሪካ የሚለውን እንጫናለን። አፍሪካ ላይ የመጀመሪያዋ እንደምታዩት ኢትዮጵያዊ ናት። እዚህ ጋር እንጫነው። ኢትዮ ቴሌኮም ነው። ቢፎር ሳፋሪኮም ነበር፣ አሁን ግን የለም። እዚህ ጋር ሞር ሪቻርጅ ሞር ዋንደል ያው ሪቻርጅ ከፈለጋችሁ ለምትፈልጉት ሰው መላክ ከፈለጋችሁ እንደዚህ ነው ወደ ኢትዮጵያ። እዚህ ጋር እንጫነው። ስልክ ቁጥራችሁን ታስገባላችሁ፣ ሌሎች ዲቴሎች ይመጣሉ ማለት ነው። ዩኤ ላይ የሞባይል ካርድ ለመሙላት እንደምታዩት በዛ አይነት መንገድ ነው። ይሄ ማሽን በብዛት ብትጠቀሙት አሪፍ ነው። ማንንም ሰው ሳትጠይቁ መጠቀም ትችላላችሁ። እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።